እና ዛሬ አመሻሽ ላይ ወጣ አንድ መረጃ ልንገራችሁ። እንዲያውም ወደ ፓሪስ ለንደን ጉዳይ ከመግባቴ በፊት ለቻምፒየንስ ሊግ ፍጻሜ በማጋሌሽ ምት ምክንያት ስለሳተ አርሰናል ዋንጫውን ይጣ እንጂ የአርሰናል ደጋፊዎች ግን ማጋሌሽን ለማጽናናት እንወድሃለን ለማለት ባንተ ደስተኞች ነን ለማለት በጣም የሚያስገርም ጄስቸር ነው። ማሊያውን ከአርሰናል ስቶሮች በብዛት ሲገዙ ነው የቆዩት በዚህ ሳምንት በዚህ ዊኬንድ እና ዘ አትሌቲክ እንደሚለው የጋብሪኤል ማጋሌሽ የማሊያ ሽያጭ በ350% ያደገበትን ዊኬንድ ነው ያሳለፈ። 350 ከ3 እጥፍ በላይ በብዛት ነው የ28 ዓመቱ ብራዚላዊ ተከላካይ ማሊያ የተሸጠው። እርሱም ከጨዋታው በኋላ በማህበራዊ ሚዲያ ላይ ፔንፉል ብሎ ያጋጠመውን የቅዳሜ ምሽቱን ስሜት ጻፈ። ደጋፊዎች አይዞ ሲሉት ነበር።